የኔ አሁን ቁጥሬ 3 ነው በቁጥር ዓለም ማለት ነው። ኦኬ 3 ሮዳስ 3 ነው። ኦኬ 3 ምንድነው? እኔ ያውቀዋለሁ። 3 ምንድነው? እንዴት እንደምመራበት እኔ ነኝ የማውቀው። የራሴ ቁጥር ነው። በህልምም ልታይ ትችላለህ። አሁን ቴስላ ዞረ ምናምን ሳይሆን ማንም ሰው ራሱ ሰውየው እኮ የዲኤንኤ ቁጥር አይደል? ፊደል ነው እኮ። ፊደልና ቁጥር ውስጥ ነው እኮ ያለን እኛ ራሳችን በቁጥር ነው በፊደል ውስጥ ማንነት ውስጥ ያለን ስለሆነ ይሄ ራሱን ችሎ ዕውቀት ነው። 1 ምንድነው? 2 ምንድነው? 3 ምንድነው? 4 ብለ እስከ 9 ድረስ ትሄዳለህ እንደ ፓይታጎረስ። ከዛ ደግሞ 2 ጥንድ 11 ይመጣል። ለምሳሌ 11 አብዛኛውን ጊዜ የግጭት ነገር ሊያመጣብህ ይችላል። ግጭት ነገር አለው። 12 ፐርፌክሽን ነገር አለው። 12 ወራት 12 ዞዲያክ 12 ወራት ስትል 13 ደግሞ ጋር ስትገባ ፈረንጆች ባይወዱትም 13ን ወደኛ ስትገባ ደግሞ የጥበብ ቁጥር ነው። የጥበብ ቀመርና የኤል ቁጥር ነው። 14 ሌላ ነው። 111 እነዚህ ትሪፕል ዲጂትስ ከሆኑ ግን በጣም ፐርፌክሽን ናቸው። ሁሉ ለ37 ይካፈላሉ። 111 2 3 አላቸው። የአልፋና የኦሜጋ ቀመር የሚባሉ ናቸው። በጣም ትልቅ ጉዳይ ናቸው። ለምሳሌ ቤትህን በማኑዋል ትከፍታለህ የሚል ቁልፍ አለ አይደለ? አሁን ደግሞ ከዛ ደግሞ በአሻራ ምትከፍተው አለ። አይንህን አንብቦ የሚከፈትልህ አለ። በካርድ የሚከፈትልህ አለ። ሁሉ ምንድነው? መክፈቻ ነው። አንዱን አምጥተህ አንዱ ጋር ልክፈት አትችልም። እያንዳንዱ የራሱ ስርዓት ስላለው አንዳንዶቹ ልክ እንደ መስታወት ያንጸባርቁና በደንብ አድርጎ ፓስወርዱን ያሳያል። አንዳንዱ ደግሞ ወደ አንድ ዲጂት አውርድ የመጨረሻውን ቫልዩን ታውቀዋለህ።